ሰላም እንዴት ናችሁ? ውድና የተከበራችሁ የፋንትሽ ዩቲዩብ ተመልካቾች እንዴት ናችሁልኝ? ሁሉ ሰላም ነው? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እስኪ ዛሬ ከመሸ የሆነ ቪዲዮ አየሁና ዩቲዩብ ላይ በጣም የምወደው እንትን ነው፣ ደግሞ ፈጣየር ነው እና ለምን አልሞክረውም አልኩኝ። በርግጥ ከሰራሁት ቆይቻለሁ። እንግዲህ ያላቅም እንዴት እንደሚወጣ ግን አብረን እናየዋለን። ካሜራ ለመያዝ ብዙ ስለማይመች የተወሰነ እንትን ልበልና እንገናኛለን። እዚህ ጋር ጅብና ኬሪ ማያቅ የለም ብዬ አስባለሁ እና ጅብና ኬሪ ነው የማደርግበት። እንደዚህ ከፍ ከፍ አድርጌ ቆርጬ ውስጡ እንትን በማለት ያው እዚህ ጋር ጀምሬያለሁ። በፈለጋችሁት መስራት ትችላላችሁ። እርግጥ በቸኮሌት በተለያየ ማርማራታ በዛ አድርጋችሁ መስራት ትችላላችሁ። እኔ ለጊዜው እንግዲህ ኬሪ ነው የተጠቀምኩት። ሰውዬ ምርጫው ኬሪ ስለሆነ በዚህ እንሞክረዋለን። እሺ ወዶችዬ፣ በዚህ ሁኔታ እየሰራን ነው። ገና ሊጥ ብዙ አለ። ይሄን መጨረስ አለብኝ እንዲሞላው ሳህኑንና እስቲ ስሙን ገምጡ። አለው ስሙን የሚያውቀው የዚህን እንትን የዚህን ፈጣየር ስም ማነው ስሙ? ሻባይ ያው ሊጣችንን በዚህ መልኩ ጠቅልለን ጨርሰናል። እንደምታዩት ነው። አሁን የተወሰነ ይሄ እንትን ሲልልን ወደ ላይ ኩፍ ሲልልን ለአንድ ለ10-15 ደቂቃ ያክል ኩፍ ሲል ወደ ፍሩማችን እናስገባዋለን። አሁን ክድና አድርጌ እንትን ልበለው ለ10-15 ደቂቃ ትንሽ እስከሚያያዝ ማለት ነው። እሺ ቤተሰብ፣ አሁን እዚህ ጋር ሊጣችን ኩፍ ብለዋል። ምን እናደርጋለን? አሁን እዚህ ላይ ትንሽዬ እንትን አዘጋጅችልታለሁ። ወተት በጥብጬ ከላይ በዚህ ቀባዋለሁኝ። መልኩ እንዲያምርልን በኋላ ላይ ቀስ ቀስ እያላችሁ ማለት ነው። ጥሩ እንትን መልክ ይዞ ይወጣል። በኋላ ከለሩ ያምራል። እንደዚህ ካደረግን በኋላ እያንዳንዱ ቀስ እያለ እናዳርሰዋለን። ቪዲዮ አቀራረጽ እንግዲህ ይህን ያህል አይመችም ማስቀመጫ ስለሌለኝ እንደዚህ ካረኩ በኋላ አሁን እዚህ ጋር እንትን ሲምሲም አለኝ አረግበታለሁ። ከላይ አለማድረግም ያው ይቻላል፣ እኔ ስለምፈልግ ነው። ጥቁር አዝሙድ ማድረግ ይቻላል። የፈለጋችሁትን እንደዚህ ከላይ ለመልክ እንደይዝልን እንደዚህ ካረግን በኋላ ቀጥታ ወደ ፍሩናችን እናስገባለን። እንደዚህ እናደርግና እስከሚበስል እንጠብቃለን። እሺ ቤተሰቦች፣ በእንደዚህ መልኩ ጨርሰናል። ከልያትና አያችሁት እንዴት እንደሚያምር። አሁን እናደርግበታለን መሰላችሁ። ሁላው ላይ እዚህ ላይ የሰራሁትን በስኳር አድርጌ በግሽጣ ይሄን እናደርግበታለን። እንደዚህ ካደረግን በኋላ ትንሽ እንትን ብሏል፣ መልኩ ቀየር ብሏል። ግን እንትን ምንድነው ስሙ ስለሌለ መሰለኝ ግሽጣ የሚሰራ ነው። ችግሩ ፎቶ ስላነሳረኩበት እና ቆይ አሁን ይሄን ስቆርስ እንትን እላለሁ፣ ያሳያችኋል።